በክልሎች ነው ታጥሮ የተቀመጠውና ክልል በፈቀደው ልክ ሲያሰኘው ለሚመለከተው አካል በአፍ መፍቻ ቋንቋ እንዲማር ያደርጋል። ማይመለከተው ቦታ ደግሞ ወይም ደግሞ የዛ አካባቢ አመራር ከሌለ ኢንክሉድድ የማይደረጉ የማህበረሰብ ክፍሎች አሉ። ላብነትም እኔ በተደጋጋሚ በያዴክ ስርዓት የበለጠ በአፍ መፍቻ ቋንቋ እድል የሰጠ ስርዓት አለ ብዬ አላስብም። የወለኔ ህዝብ ስቲል በአፍ መፍቻ ቋንቋ ትውልድ ለመማር እድል ያላገኙበት ሁኔታ ስላለ ማለት ነው። ያው ስለምታውቁት ማለት ነውና ይሄንን አሁንም እኔ ቋሚ ኮሚቴው ወተገቢው ያያዋል ብዬ አስባለሁ። በጣም ስቲል አሁን የህዝብ ውይይት ስላደርግ ስገባ ተማሪዎች በጭንቅላታቸው ወይም በደፍተራቸው ይዞ ነው የሚነሱትና ተግባራዊ ሊያደርግ ይችላል በሚችልበት መልኩ እኔ ያፈጻጸም መመሪያውንም ደንቡንም አዋጁንም ቋሚ ኮሚቴው ሊፈትሸው ይገባል የሚል ሐሳብና አስተያየት ስላለኝ ነው። አመሰግናለሁ። እናመሰግናለን።